ትቢት ገንዘብ አይሆንም። ትቢት እንጀራ አይገዛም። ትቢት ለሰው ልጅ ምንም የሚሰጠው ነገር የለም። አንድ ግን ትልቅ ስጦታ አለው፣ እሱ ውርደት። ከውርደት በስተቀር ትቢት የሚሰጠው ነገር የለም። ይሄ ደግሞ የፈጣሪ ቃል ነው። ለዚህ ነው ልጆቻችንን ስናሳድጋቸው በትዕቢት በመወጠር እንዳናሳድጋቸው እንጠንቀቅ። ባዶ ከንቱ ፍሩሽካ ነው የሚሆኑት። ምንም የማይረባ ነገር ነው የሚሆኑት። ይሄንን የተረዳ ወላጅ መጀመሪያ ከትቢተኛ ጋር ይጣመር። ወንድም ይሁን ሴት ምን ልናደርግ ነው ከትቢተኛ ጋር የምንጣመረው? ዘመናችን ሁሉ የውርደት ነው የሚሆነው። የፈጣሪ ቃል ነው። ያችን ከትቢተኛ ሰው ጋር ዛሬ እንደዚህ ብለን ለመራመድ ለመጣመር የወሰንን ቀን ያ ሰው ተስተካከለ አልተስተካከለ ብለን ሳንረዳው ሳናርመው የሚስተካከል ይሁን የማይስተካከል ቼክ ሳናደርግ በሆነ ቀን ከዛ ሰው ጋር ተጣመርን፣ ቀኖች ናት። ከዚህ ቀን በኋላ ግን ህይወታችን ቁልቁለት ናት። በቃ ሌላ ምንም ነገር የለውም። እየተንደረደርን ነው ወደታች የምንወርደው። ቁልቁለት ደግሞ ፈጣን ነው። የሚይዘው ነገር የለም፣ ጅው ብሎ ነው የሚወርደውና መረዳት መቻል አለብን። ከትቢተኛ ሰው ጋር ምንጣመር ሰዎች ራሳችንን ብቻ ሳይሆን ልጆቻችንንም ጭምር ነው የምንጎዳው። ትቢተኛ ሰው በጣም መጠየፍ መቻል አለብን። በጣም ደስ የማይል ነገር ነው ትቢት። መወጠር ደስ የማይል ነገር ነው። ሲጀምር ሰው የሚወጠረው ሰው እንዲህ የሚለው ምንም ነገር ከሌለው ነው። ያለው እኮ አይናገርም። ይሄ ትቢተኛ ሰው የሚያስበው እኔ ያለኝ ብሎ እንዲህ የሚለው አይደል? ሲጀመር በእውቀትም የበሰለ ሰው የገንዘብ አቅምም ያለው ሰው ምንም እዩኝ አይልም። ሳንፈልግ ነው የምናየው። ልክ ሀብትና እርግዝና አይደበቅማል። የፈለገ እርጉዝ ነፍሰ ጡር ሴት ልትደብቀው ብትሞክር ይታያል። ቆዳው ያስታውቃል፣ እውቀቱ ያስታውቃል፣ ስራው፣ አረማመዱ፣ ትከሻው፣ ሁኔታው ምናምን ያለው ሰው ዓለም የሚፈልገው ነገር በሙሉ አለው ተብሎ የሚታሰብ ሰው ያስታውቃል። መናገርም አያስፈልገውም። ይሄ ሁሉ መንጠራራት አያስፈልግም። ይሄ ሁሉ እዩኝ እኔ ያለኝ እኔ እንደዚህ ምናምን የሚል ሰው ስናይ ካጠገቡ ቶሎ ብለን መሸሽ ነው ያለብን። ዘመናችን ይበላል። ትቢተኛ ሰው ዘመናችንን ብልት ነው የሚያደርገው። ትቢተኛ